እስኪ ያስቡት ልክ እንደኛ ሀገሩ ጠቅላይ ሚኒስትር አብይ አህመድ ሁሉ በወጣትነት እድሜው ስልጣን ላይ ወጥቶ የሀገሩን የደህንነት መዋቅር ሙሉ በሙሉ በመቆጣጠር ወንጀለኞችን ያንበረከከ አንድ መሪ ቢኖር ምን ሊሰማችሁ ይችላል? አብይ አህመድ በሀገራችን የራሱ የሆነ ከባድና ወሳኝ ውሳኔዎችን እንደሚወስደው ሁሉ በሌላኛው የዓለማችን ክፍል ደግሞ ታሪክን የገነባ አንድ ወጣት መሪ አለ። ብዙዎች እንደሚስማሙት አሁን ላይ እኛ ሀገር ውስጥ የሚታየውን የጸጥታ ችግሮች የሌቦችንና የህገ ወጦችን መፈረጋገጫ ሙሉ በሙሉ ለማጥፋት ጠቅላይ ሚኒስትር አብይ አህመድ ከዚህ የኤልሳልቫዶር መሪ ጽኑ አቋም ትልቅ ትምህርት መውሰድና መሰል ጠንካራ እርምጃዎችን እኛ ሀገር ላይ መተግበር አለበት ይላሉ። ነገር ግን የዚህኛው መሪ ውሳኔ የደረሰው እጅግ ወደ አስፈሪው ምድር ነበር። በአንድ ጠባብ ክፍል ውስጥ ከመቶ በላይ ጨካኝ ወንጀለኞች ታጉረዋል። በዚህ ክፍል ውስጥ ፍራሽ ወይም ትራስ የሚባል ነገር ማሰብ የቅንጦት ነው። ያለው የብረት አልጋ ለ80 ሰዎች ብቻ የሚበቃ በመሆኑ የቀሩት 20ዎቹ መሬት ላይ ተጨናንቀው ይተኛሉ። ለመቶዎች እስረኛ የተዘጋጀው 2 የሽንት ቤትና 2 መታጠቢያ ክፍል ብቻ ነው። ጥቃቅን ግጭት ወይም ህግ መጣስ ለመፍጠር የሚሞክር ካለ የጥበቃ ሰራተኞቹ ያለምንም ምህረት እርምጃ ይወስዳሉ። እዚህ ግቢ ውስጥ መብት የሚባል ነገር ዋጋ የለውም። የሚገርመው ግን ከዚህ ቀደም ውጭ ባለው ዓለም እርስ በእርስ ሲቃጠሉ ሲገዳደሉና ደም ሲፋሰሱ የነበሩ 2 ቀንደኛ ባላንጣ ወንበዴ ቡድኖች ዛሬ በዚህ አስፈሪ ክፍል ውስጥ ድምጻቸውን አጥፍተው በአንድ ላይ ለመኖር ተገደዋል። ይህ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ በዓለማችን እጅግ ጥብቅና አስፈሪው የኤልሳልቫዶር ሜጋ እስር ቤት ነው። ለመሆኑ ይህንን ተአምር የሰራው የወንጀለኞች መፈራገጫ የነበረችውን ሀገር ጸጥ ረጭ ያደረገው ያ አስገራሚ መሪ ማን ነው? ይህንን ታላቅ ለውጥስ እንዴት ሊያመጣው ቻለ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የወንጀልና የፍርሃት ምድር የነበረችውን ኤልሳልቫዶርን በአጭር ጊዜ ውስጥ ሰላማዊ ወደ ሆነች ሀገር የቀየረውን የታላቁን መሪ የናይብ ቡኬሌን አስደናቂና እውነተኛ ስራ ይዘንላችሁ ቀርበናል። በመጨረሻም የኛንም አብይ አህመድ እንደዚህ መሪ ያድርግልን ማለታችሁ የማይቀር ነው። እስከ መጨረሻው አብራችሁን ቆዩ። ከጥቂት ዓመታት በፊት በኤልሳልቫዶር ጎዳናዎች ላይ ናይብ ቡኬሌ የሚለውን ስም መጥራት ብቻውን ለህይወት መጥፋት ምክንያት ሊሆን የሚችልበት አስፈሪ ጊዜ ነበር። በዚህ ወቅት ሀገሪቱ በህግ የበላይነት የምትመራ ሳትሆን ጋንግስተር ወይም ከተማ ውስጥ በሚኖሩ በረቀቁ የታጠቁ ሽፍቶች የምትናወጥ ነበረች። እነዚህ ቡድኖች ተራ ዱርዬዎች አልነበሩም። የራሳቸው የጦር መሳሪያ፣ የተደራጀ መዋቅርና እጅግ አስፈሪ ጭካኔ ነበራቸው። ኤልሳልቫዶር በዓለም አቀፍ ደረጃ በግድያ፣ በአደገኛ እጽ ዝውውርና በዜጎች ላይ በሚደርስ በደል በአንደኛ ደረጃ ትጠቀስ ነበር። ሰላማዊ ዜጋ በሰላም ወጥቶ መግባት አይችልም። ቱሪስት ወደ ሀገሪቱ መምጣት በፍጹም አይታሰብም ነበር። የሽፍቶቹ መኖሪያ ወደ ሆነው ሰፈር ዝም ብሎ የገባ ሰው ህይወቱ አደጋ ላይ ወድቋል። እነዚህ ወንጀለኞች ማንነታቸውን የሚገልጹት በሰውነታቸውና በፊታቸው ላይ በሚያደርጓቸው ግዙፍ ንቅሳቶች ነበር። በሀገሪቱ ውስጥ 2 ዋና ዋና የተደራጁ የሽፍታ ቡድኖች ነበሩ። አንደኛው 18ኛው ጎዳና የሚባል ሲሆን ሁለተኛው ደግሞ ኤምኤስ 13 በመባል ይታወቃል። ሁለቱ ቡድኖች እርስ በርሳቸው እጅግ የሚጠላሉና ደም የሚፋሰሱ ነበሩ። ስራቸው ሰላማዊ ሰዎችን ማገት፣ ንግዶችን ማክሰርና በሴቶች ላይ የከፋ በደል ማድረስ ነበር። ሴቶችን ሳይቀር አስገድደው መጥፎ ስራ ላይ እንዲሰማሩ በማድረግ ከሚያገኙት ገቢ ላይ ድርሻ ይወስዱ ነበር። መግደልና መዝረፍ ለእነሱ ተራ የዕለት ተዕለት ተግባራቸው ነበር። የሚገርመው ግን እነዚህ 2 የጥፋት ቡድኖች የተመሰረቱት ኤልሳልቫዶር ውስጥ አልነበረም። ሁለቱም በ1970ዎቹና በ1980ዎቹ መካከል በአሜሪካ ሎስ አንጀለስ ከተማ ውስጥ የተፈጠሩ ናቸው። ታዲያ እንዴት ወደ ኤልሳልቫዶር መጥተው ሀገሪቱን ሊቆጣጠሩ ቻሉ? እንደ አውሮፓውያን አቆጣጠር በ1992 በኤልሳልቫዶር ውስጥ የነበሩት የእርስ በርስ ጦርነት ሲያበቃ የሀገሪቱ ፖለቲካዊና ኢኮኖሚያዊ መዋቅር እጅግ ላልቶ ነበር። አሜሪካ እነዚህን ወንጀለኞች ወደ ሀገራቸው ስታባረራቸው የመጡባትን ደካማ ስርዓትና የባለስልጣናቱን የሙስና ተጋላጭነት እንደ መልካም አጋጣሚ ተጠቀሙበት። በአጭር ጊዜ ውስጥ አባላቶቻቸው በብዙ ሺዎች አሳደጉ። በአንድ ቡድን ውስጥ ብቻ ከ
ከ50 እስከ 60 ሺህ የሚደርሱ የታጠቁ አባላት ነበራቸው። በተለይም የኤምኤስ 13 አባላት እጅግ ጨካኝና ሰይጣናዊ ድርጊቶችን የሚፈጽሙ ግንባራቸው ላይ ጭምር የአምልኮ ምልክቶች የሚነቀሱ አስፈሪ ፍጥረታት ሆኑ። ሀገሪቱ ሙሉ በሙሉ የወንበዴዎች መጫወቻ ሆነች። በዚህ አስከፊ ጨለማ ውስጥ ነበር አንድ ወጣት መሪ ብቅ ያለው። ናይብ ቡኬሌ ይባላል። እንደ አውሮፓውያን አቆጣጠር በ2012 የኑዌቮ ካሳኪላን ከተማ ከንቲባ በመሆን ስራውን ጀመረ። በመቀጠልም በ2015 የሀገሪቱ ዋና ከተማ የሳን ሳልቫዶር ከንቲባ በመሆን በታማኝነትና በጠንካራ ስራ ህዝቡን አገለገለ። በ2019 ደግሞ እኔ ሀገሪቱን እመራለሁ በማለት ለፕሬዝዳንትነት ተወዳደረ። በምርጫ ቅስቀሳውም ወቅት ለህዝቡ ሁለት ዋና ቃላትን ገባ። አንደኛው እነዚህን አደገኛ ሽፍቶች ከሀገሪቱ ላይ ሙሉ በሙሉ አጥፋለሁ የሚል ሲሆን፣ ሁለተኛው ደግሞ የሀገራችን በጀት ለሁላችን የሚበቃ ነበር፣ ነገር ግን በጉቦኝነትና በሌባ ስትበላ ነው፣ ሌብነትን አጠፋለሁ የሚል ነበር። በዚያን ጊዜ ወንጀለኞቹም ሆኑ የፖለቲካ ተንታኞች ንግግሩን እንደ ተራ የምርጫ ቅስቀሳ ውንጀላ ጅንጀና በመቁጠር አላመኑትም ነበር። ህዝቡ ግን ተስፋ በማድረግ በ53% ድምጽ የሀገሪቱ 43ኛ ፕሬዝዳንት አድርጎ መረጠው። ስልጣን ሲይዝ እድሜው ገና 39 ዓመት ነበር። ቡኬሌ ወደ ስራ ሲገባ በጥናትና በጥንቃቄ ነበር። ከ2019 እስከ 2022 ባለው ጊዜ ውስጥ በመጀመሪያ ያደረገው ነገር በፖለቲካው በፖሊስና በዳኝነት መዋቅር ውስጥ የተሸሸገው ለወንጀለኞች መረጃ የሚሰጡና ጉቦ የሚበሉ የውስጥ ባንዳዎችን ማጽዳት ነበር። በመቀጠልም ከከተማዋ ራቅ ባለ ቦታ ላይ 40 ሺህ እስረኞችን በአንድ መያዝ የሚችል እጅግ ግዙፍና ዘመናዊ እስር ቤት አስገነባ። በ2022 ደግሞ አስቸኳይ አዋጅ አወጣ። አዋጁ ወታደሮች ያለምንም የፍርድ ቤት ትዕዛዝ ማንኛውንም ተጠርጣሪ ወንጀለኛ እንዲያስሩና እስረኞቹ ደግሞ ጠበቃ የመጠየቅ መብታቸውን የሚገድብ ነበር። በመቀጠልም በደንብ የሰለጠኑትን ሰራዊት ወደ ከተማው በማሰማራት ማንኛውንም የጋንግስተር ንቅሳት ያለበትን ሰው በሙሉ ለቅማችሁ እሰሩ የሚል ጥብቅ ትዕዛዝ አስተላለፈ። ወንጀለኞቹ ንቅሳታቸውን ፊታቸውንና ሰውነታቸው ላይ ያደረጉ ስለነበሩ ሰራዊቱ በቀላሉ እየለቀመ ወደ አዲሱ እስር ቤት ከተታቸው። 40 ሺህ ይይዛል የተባለው እስር ቤት ከ65 ሺህ በላይ ወንጀለኞች ታጎሩበት። ይህ በሆነ በአንድ ዓመት ጊዜ ውስጥ በኤልሳልቫዶር የነበረው የወንጀል መጠን በ90% ቀነሰ። ሀገሪቱ በአንዴ ጸጥ ረጭ አለች። ይሁን እንጂ ይህንን ስኬት ተከትሎ አንዳንድ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ይህ ህጋዊ አይደለም፣ እስረኞችን እያሰቃያቸው ነው በማለት ናይብ ቡኬሌ ላይ ጫናና ተጽዕኖ ለመፍጠር ሞከሩ። ሌላው ቀርቶ ሊያስሩት ጭምር አስበው ነበር። ታዋቂው ጋዜጠኛ ታከር ካርሰለን ቡኬሌን ሊያስሩህ እንደሚችሉ አስበህ ታውቃለህ ብሎ በጠየቀው ጊዜ ቡኬሌ አስረው ነበርኮ ግን አልሰማዋቸውም በማለት ነበር የመለሰው። እዚህ ጋር ልናስበው የሚገባ ትልቅ ቁም ነገር አለ። እነዚህ ወንጀለኞች በነጻነት እየተንቀሳቀሱ ንጹሃንን ሲገድሉ፣ እህቶቻችንን ሲደፍሩና የሰውን መብት በጭካኔ ሲረግጡ የት ነበሩ? ይህ ሁኔታ በአገራችንም ከሚታየው ተጨባጭ እውነታ ጋር ተመሳሳይ ነው። ብዙ ጊዜ ሌባ ወይም ወንጀለኛ ከድሃ ማህበረሰብ ላይ ይሰርቃል። ሀብታሙማ በራሱ መኪና ይንቀሳቀሳል፣ ቤቱ በዘበኛና በካሜራ ይጠበቃል፣ መሳሪያ አለው። ድሃው ግን ቀኑ ሙሉ ደክሞ ያገኘውን ጥቂት ገንዘብ ወይም ስልክ መንገድ ላይ በሌባ ይዘረፋል። ልክ እንደኛ ሀገር በብዙ ዕዳና ብድር መኪና ገዝተው ሌሊትና ቀን ሰርተው ቤተሰብ የሚያስተዳድሩ የራይድ አሽከርካሪዎች በጭካኔ ተገድለው ሲጣሉ እንሰማለን። ሌባ ሁልጊዜም በድሃ ላይ የሚጨክን ፍጡር ነው። አንዳንድ የአረብ ሀገራት ወንጀልን ለመቀነስ የሚጠቀሙባቸው ጠንካራ ህጎች አሏቸው። ለአደገኛ ወንጀለኞች እንዲህ አይነት የማያዳግም ህግ ያስፈልጋል። ሌባ እኮ ተቸግሮ ነው የሚሰርቀው የሚሉ ሰዎች አሉ። ነገር ግን የሚሰርቀው እኮ ከእሱ የሚብስበት ሌላ የተቸገረ ድሃ ላይ ነው። እናም ናይብ ቡኬሌ የሰብአዊ መብት ተሟጋቾችን የፖለቲካ ወሬ ወደ ጎን በመተው የገዛ ህዝቡን ደህንነት አስቀድሟል። በዚህ ጽኑ አቋም የተነሳ የኤልሳልቫዶር ህዝብ በከፍተኛ ሁኔታ ይወደዋል። በ2019
ሲይዝ የነበረው የድጋፍ መጠን 53% ብቻ የነበረ ሲሆን በቅርቡ በ2024 በተካሄደው ምርጫ ግን ህዝቡ በ91% ከፍተኛ ድምፅ በድጋሚ መርጦታል። በአሁኑ ሰዓት በዓለማችን ላይ እንደ ናይብ ቡኬሌ በህዝቡ የሚወደድ መሪ ማግኘት እጅግ አስቸጋሪ ነው። በአሁኑ ሰዓት እድሜው 44 ዓመቱ ነው። እንደኔ አስተያየት ከናይብ ቡኬሌ ታሪክ ብዙ ሀገራትና መሪዎች ትልቅ ትምህርት መውሰድ አለባቸው። ለወንጀለኞችና ለሽፍቶች ሳይሆን ለሰላማዊ ዜጎች መብት ቅድሚያ መሰጠት ሀገሪቱን እንዴት እንደሚቀይር በተግባር አሳይቶናል። የዛሬው እውነተኛና አስተማሪ ታሪካችን ይህንን ይመስል ነበር። ታሪኩን ከወደዳችሁትና ለሌሎች እንዲደርስ ከፈልጋችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ድንቅ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን።